አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና መጣችሁ ማለት ነው። ዛሬ አማርኛ በእንግሊዘኛ ትምህርት ነው ይዤላችሁ የመጣሁ። ከእነሱም ተመራጭ የሆኑ ብዙዎች ግራ የምትጋቡባቸው እንደ ጠና ጨ ያሉ ፊደላቶች ስለሆኑ በጠ ፊደል ያሉትና በጨ ፊደል ያሉትን የአማርኛ በእንግሊዘኛ ቃላት የሚመሰረቱትን ወሳኝ ያልኳቸውን ቃላቶች ይዤ መጥቻለሁ ማለት ነው። እድሉ እናንተ ተጠቀሙበት። እንዲሁም የኦንላይን ትምህርት መማር የምትፈልጉ ካላችሁ እዚህ ስክሪን ጋር ባስቀመጥኩት ስልክ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልኝ፣ አናግሩኝ። የኦንላይን ትምህርት የምንሰጥ ይሆናል ማለት ነው። ከዛ በተጨማሪ ስራ መስራት የኦንላይን ስራ መስራት የምትፈልጉ ደግሞ መጨረሻ ላይ ስልክ ቁጥር አስቀምጠላችኋለሁ። ወደ መጨረሻ ማብራራላችሁ ይሆናል። ቀጥታ ወደ ትምህርቱ መገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ እዚህ ጋር ጠ ይላል። ጠጣ። ለጠጡም ለተቱም ተመሳሳይ ቲ ነው የምንጠቀመው። ጠ ለሚለው ቲኢ፣ ጠ ለሚለው ቲኢ፣ ጣ ለሚለው ደግሞ ቲኤ። ስለዚህ ጠጣ ብለን ስንጽፍ ቲኢ ቲኤ፣ ቲኢ ቲኤ። እዚህ ስንመጣ ደግሞ ጠይም፣ ጠይም። ጠ ለሚለው ቲኢ፣ ይ ለሚለው ይ ስድስተኛ ፊደል ስለሆነ አናባቢ አይኖረውም፣ ዋይ ብቻ። ም ለሚለው ምም ስድስተኛ ፊደል ነው፣ ኤም ብቻ ይሆናል። ስለዚህ ጠይም ብለን ስንጽፍ ቲኢ ዋይ ኤም ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ጣት፣ ጣት። ጣ ለሚለው ቲኤ፣ ት ለሚለው ደግሞ ቲ ብቻ። ት ስድስተኛ ፊደል ስለሆነ አናባቢ አይኖረውም፣ ቲ ብቻ። ስለዚህ ጣ ቲኤ ት ቲ ማለት ነው። ቲኤ ቲ ሆኖ ይጻፋል። እሺ ጥጥ። ሁለቱም ጥ ስድስተኛ ፊደል ናቸው፣ አናባቢ አይኖራቸውም ማለት ነው። ቲ ፊደል እና ቲ ፊደል ይጻፋሉ ማለት ነው። ጥጥ ሁለት ቲ ይጻፋል ማለት ነው። አንዳንድ ቦታ እዚህ ላይ የምነግራችሁ ነገር ኤክስ ሆኖ ተጠቀማችሁ አንዳንድ ቦታዎች አንዳንድ ሰዎች ከተቱ ጋር እንዳይመሳሰልባቸው ብሎ ኤክስ ሊጠቀሙ ይችላል። እናንተ እንድታውቁት ብዬ ነው። ግን በዋናነት ይህንን ነው መያዝ ያለባችሁ። እሺ ቀጣይ ወደ ጨ እንገባለን። ወደ ጨ መግባታችን በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉት ቪዲዮን። ሰብስክራይብ ያላረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉት ማለት ነው፣ በየቀኑ ቪዲዮ እንዲደርሳችሁ። እሺ እዚህ ጋር ጨበጠ፣ 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 ጨበጠ። ጨ ለሚለው ሲኤችኢ፣ ሲኤችኢ፣ ሲኤች እንደዋና ቃል ነው ለጨጩ። ጨ በ ለሚለው ደግሞ ቢኢ፣ ጠ ለሚለው ደግሞ ቲኢ። ስለዚህ ጨበጠ ብለን ስንጽፍ ሲኤችኢ ቢኢ ቲኢ ይሆናል ማለት ሲኤችኢ ቢኢ ቲ ይሆናል። እሺ ጩቤ፣ ጩቤ። ጩ ስንል ሲኤች ብለን ዩ ያደረግንበት ምክንያት ሁለተኛ ፊደል ስለሆነ ነው። ቢ ለሚለው ደግሞ ቢኢ። እዚህ ጋር አይ መጨመር ትችላላችሁ ለመረዳት ያክል፣ ግን አንዳንዶች ላይ ስለሚጽፉ ነው እንደዚህ የተውኩላችሁ። ጩቤ ግን እዚህ ጋር አይ እንደ ህግ አይ ያስገቡ። ጩቤ። እሺ ጭነት፣ ጭነት። ጭ ስንል ጭ ስድስተኛ ፊደል ነው፣ ሲኤች ብቻ ይሆናል። ሲኤች። ነ ለሚለው ደግሞ ኤንኢ፣ እና የመጀመሪያ ፊደል ስለሆነ። ት ለሚለው ደግሞ ቲ። ስለዚህ ጭነት ብለን ስንጽፍ ሲኤች ሲኤች ኤንኢ ቲ ይሆናል ማለት ነው። ጭን፣ ጭን። ጭን ብለን ስንጽፍ ደግሞ ጭ ለሚለው ሲኤች፣ ን ለሚለው ኤን። ስለዚህ ጭን ብለን ስንጽፍ ሲኤች ኤን ይሆናል ማለት ነው። እሺ መጀመሪያ አካባቢ የነገርኳችሁ ነበረ የኦንላይን ስራ መስራት የምትፈልጉ ሰዎች ከኪሳችሁ ምንም አይነት ገንዘብ ማውጣት አይጠበቅባችሁም። የሚያስፈልገው ምንድነው? ስልክ፣ ተች የሆነ ስልክ ማለት ነው። ኢንተርኔት ዋይፋይ ሊኖራችሁ ይገባል። እና እዛ በተጨማሪ ደግሞ ያው ትንሽዬ ጊዜ በእንቅልፍ ሰዓታችሁም የሆነ የምትሰሩበት ማለት ነው ያስፈልጋችኋል ማለት ነው። እዚህ ጋር ባስቀምጥኩላችሁ ስልክ ቁጥር ነው ልጅቱ የምታናግሯት። አብሯችሁ አትሎ ተለወጡበት እላለሁ። በቀጣይ ቪዲዮ በሌላ ትምህርት ይዤ የምመጣ ይሆናል። የዛሬ ትምህርት ይህን ይመስል ነበረ። ሰላም አለይኩም።